እንዴት እያመንኩህ ቃልህን ታጥፋለህ? በአገራችን ኢትዮጵያ እምነት ከቃል በላይ ነው። በደም መተሳሰር አንድ መሆን ነው። እናም አስበው፣ በሙሉ ልብህ በምታምነው ሰው፣ ቤተሰብህ ወይም የቅርብ ጓደኛ እምነትህን ስታጣና ድንገት ቅስም ሲሰበር፣ በጦር ሜዳ ላይ በጠላት ሳይሆን አጠገብ ባለው ሰው ስትወጋ፣ የተስፋ ቃል ሲጣስ የሚሰማን የውስጥን ጩኸት ድምጹን ታውቀው ይሆን? ያ ጩኸት አይደለም፣ ነገር ግን ጸጥ ያለ ስብራት ነው። በእኛ ማህበረሰብ ውስጥ መከዳት ቃል ኪዳንን ማፍረስ ብቻ አይደለም፣ ክብርንና የወደፊት ህይወትህን የሚነካ ቁስል እንጂ። ነገር ግን መከዳት የትልቅ ለውጥህ የመጀመሪያ ደረጃ ሊሆን እንደሚችል ብነግርስ? በህይወትህ የመከዳት ስሜትን ካስተናገድክ አብረኸኝ ቆይ፣ ምክንያቱም በቀጣይ ለህይወትህ ጠቃሚ የሆነ ምክር ታገኛለህና። እኛ ኢትዮጵያውያን አንድ ላይ የተሸመንን ህዝቦች ነን። ቤተሰብ አንድ ቃል ብቻ አይደለም፣ የአጽናፈ ዓለማችን ማዕከል። ስኬቶቻችን፣ ውድቀቶቻችን፣ ክብራችን እነሱ የጋራ ናቸው። ታዲያ በዚህ ማህበረሰብ ውስጥ መከዳት ለምን እኔን ብቻ፣ እንዴትስ ነው ወደፊት የምራመደው ብለህ እንድትጠይቅ ያደርጋል። ክህደት ልብህን ብቻ ሳይሆን የሚጎዳው አንተንም ከማህበረሰቡ ያስገልላል። በተለይ ደግሞ የቅርብ ሰው ሲከዳህ የግል ብቻ መሆኑ ቀርቶ የህዝብ ይሆናል። ስምህ፣ የቤተሰብ ክብር፣ የወደፊት እድሎች ጭምር አደጋ ላይ ሊወድቁ ይችላሉ። ይህ ቲዮሪ ብቻ አይደለም። ጥናቶች እንደሚያሳዩት እንደኛ ባሉ ማህበረሰቦች ውስጥ ክህደት አንዳንድ የአንጎል ክፍሎችን በመጉዳት ልክ እንደ አካላዊ ህመም ከፍተኛ የሆነ ማህበራዊ ህመም ያስከትላል። ነገር ግን ዋናው ሚስጥር ህመሙን መረዳት፣ ችግሩን ለማስተካከል የመጀመሪያው እርምጃና ጠንካራ መሆንን የምታሳይበት መንገድ ነው። ያው ታውቃለህ፣ ክህደት የሚመጣው ከተኩላው ሳይሆን ከእረኛው እንደሆነ። በግ ህይወቱን ሙሉ ከተኩላዎች ሲያመልጥ ኖሮ ያመነው እረኛ ግን አርዶ ይበለዋል። ባህላችን ረጋ ብለን እንድንናገር፣ ግጭትን እንድንርቅና ይቅርታን እንድናደርግ ያስተምራል። ነገር ግን አንዳንድ ጊዜ ይቅርታ ብቻውን ህመምን፣ ግራ መጋባትንና ያልተፈታ ቁጣን ሊደብቅ ይችላል። ይህ ቁጣ፣ ይህ እሳት ብዙውን ጊዜ የሚሄድበት ቦታ የለውምና እንውጠዋለን እና ከውስጥ ያቃጥለናል። ወደ ጸጥተኛ ቂምን በመቀየር ነፍሳችንን ሊመርዝ ይችላል። እውነተኛ ፈውስ ክህደቱን ችላ በማለት ወይም እንዳልተፈጸመ በማስመሰል አይመጣም። ፊት ለፊት በመጋፈጥ ስሜትን በመረዳትና ለነገሮች ድንበር በማበጀት እንጂ። ልብህን የመጠበቅ ግዴታ አለብህ። ይቅርታ ጉዞ ነው እንጂ መሻት አይደለም። የበዓሉ ግርማ ድንቅ ሥራ ኦሮማይ የጀግናው የጸጋዬ ታሪክ ነው። በአገሩና በሰው ተፈጥሮ ላይ ያለውን እምነት በጦርነት ጊዜ ባየው ክህደት የተሰበረ ሰው። ታሪኩ እውን ሆኖ ለኃያላን በጣም አደገኛ ከመሆኑ የተነሳ ደራሲው በዓሉ ግርማ ጠፋ። ሊያጋልጥ በደፈረው አገዛዝ እንደተገደለ ተገመተ። የእሱ ድል የመጨረሻውን የክህደት ዋጋ የሚያስታውስ ነው። እንደኛ ባሉ ማህበረሰቦች ውስጥ ግንኙነታችን ሁሉ ነገራችን በሆነበት ከክህደት በኋላ መተማመን ማለት ከመሬት መንቀጥቀጥ በኋላ ቤትን እንደመገንባት ነው። ምክንያቱም ጊዜን፣ ትዕግስትና ግልጽ ግንኙነትን ይጠይቃልና። ከሁሉም በላይ ግን በመጀመሪያ በራስ ላይ እምነትህን እንደገና መገንባት ያስፈልጋል። ለዚህም በመጀመሪያ ትናንሽ ግቦችን አውጣ። ከእውነተኛ ወዳጆች ጋር ጊዜ ለማሳለፍ ሞክር እና ሂደቱን በቀስታ ወይም በተረጋጋ መልኩ አድርገው። ምክንያቱም የህይወት ሰላም በሱ ላይ የተመሰረተ ነውና። እውነት ነው፣ የመከዳት ህመም የእውነት ነው። መንፈስህን ሊሰብሩ ይችላል። ነገር ግን ይህ የህይወት መጨረሻ አይደለም። የአእምሮ ጤንነትን መጠበቅ የመኖርህ መሰረት። በአገራችን ኢትዮጵያ የአእምሮ ጤና ብዙ ጊዜ ችላ ይባላል። ነገር ግን ይህን አስተሳሰብ ለመለወጥ ጊዜ አሁን ነው። ድጋፍ ጠይቅ። ታላላቆችን ሊሆን ይችላል፣ አሊያም አማካሪዎችን ወይም ደግሞ የእምነት አባቶችን። አእምሮህና ልብህ ልክ እንደ ሰውነትህ እንክብካቤ ያስፈልጋቸዋል።
አስታውስ፣ ፈውስ ራስን የመውደድና የማበረታታት ስር ነቀል ተግባር ነው። ምክንያቱም ያልተፈወሰ ክደት ጠባሳ ይተዋል፣ በማንም ላይ የመተማመን ችሎታን ያበላሻል፣ የወደፊት ግንኙነቶችን ይመርዛል፣ በአካላዊና አእምሯዊ ጤንነት ላይ ከፍተኛ ጉዳት ያስከትላል። ይህም ወደማያቋርጥ ጭንቀትና ድብርት ይመራል። በአሁን ሰዓት በሕይወት ለገጠመ መከዳት መጋፈጥ እንጂ ችላ ማለት ዋጋ ያስከፍላል። በቆየ ቁጥርም የህመሙ ቁስል እየጠነከረ ይሄዳል። ሰላምህንና የወደፊት ሕይወትህን አደጋ ላይ መጣል የለብህም። መከዳትህ እንዲሰብር ትፈቅዳለህ ወይስ ጠንክረህ ትነሳለህ? በቅርብ ሰው ከተከዳህ ዝምታቸው እስር ቤት እንዲሆን አትፍቀድ። መጣላትም ሆነ ከሰፈርህ መራቅ የለብህም፣ ምክንያቱም በራስህ መንገድ የመፈወስ ኃይል አለህና። ሰላምን መጠበቅ ግዴታ ነው። እንደገና ለማመንም በጥበብና በዝግታ እድል ለመስጠት ፈቃድ አለ። እና ይህን አስታውስ፣ አንተ ህመምህ አይደለም ከህመምህ በኋላ ለመሆን የመረጥከው እንጂ። መከዳት አንተ ማን እንደሆንክ ድፍረትህንና ጥንካሬህን እና ካሰብክበት ለመድረስ ማንም ሊያቆም እንደማይችል ማሳያ መንገድህ ነው። ይህ ታሪክ አንተን ከተመለከተ በጸጥታ አትሰቃይ። የምታምነውን ሰው አነጋገር። ለአእምሮ ጤንነትህ ቅድሚያ ስጥ። ወደ እምነት ተቋም በመሄድ መንፈስህን አድስ። የዛኔ የሰላም ጉዞ ይጀምራል። እና እንደነዚህ ያሉ ተጨማሪ ምክሮችን ከፈለክ በአእምሮ በአካልና በመንፈሳዊ የዳበረ ጤና የሚቀድምበት ማህበረሰብ እየገነባን ነውና ይህን ቻናል ላይክ እና ሰብስክራይብ ማድረግ አይረሳ። ህመምን በዝምታ ለሚይዙ ሰዎችም ይህን አካፍላቸው፣ ብቻቸውንም እንዳልሆኑ ይወቁ። እናም አስታውስ፣ ይህ የአንተ የህይወት ጉዞ ነው። በነጻነትና በሙሉ አቅምህ ህይወትህን ኑራት።